አንድ ነገር ልንገር አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂዩማን ተሰፋዋለች እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች ወደ እባብ ተቀይሯል ትክክለኛ ታሪክ ነው የምነግርህ እሺ ሁለቱ እንትን እባብ ሆኖባታል ምንድነው በቃ የሆነ ባድ ነገር ይሰማኛል አለች ምንም አልገባትም እሷ አላወቀች መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች ከዛ ስጮህ ቤተሰቦቼ መጣለች በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች እነሱ ሲቆርጡት ሂዩማን ነው ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጣለችና መናፍስቱ በመስኮት ገብቷለች ልጄን ገደልሽብኝ ያለቅሽ ብሎኝ ወጣለች ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ አቃጠልኩ ከጸጉሬንም ተላጫለች እስካሁን ሂዩማን የነካው ስለሆነና ይሄን አክል ነው ሂዩማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው ማቴሪያል አሁን ይሄ ሲንቴቲክ ምንላቸው ከቆሻሻ ዛሬ ጧት ያየው ነበር ከቆሻሻ ላይ ነው ይሄ የሰው ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው ይሄ